እግዚአብሔርን ከመከተል ጋር ከሚመጡት እጅግ አስቸጋሪ ነገሮች አንዱ ምንጊዜም በጠበቅነው መንገድ አለመጓዙ ነው። ግልጽ ሕጎችን፣ የታወቁ ውጤት እና ቀጥተኛ መልስ እንፈልጋለን። ነገር ግን አምላክ ብዙ ጊዜ ከምናስበው በተለየ መንገድ ይሰራል። አንዳንድ ጊዜ ባህሩን ይከፍላል። አንዳንድ ጊዜ ደግሞ መጀመሪያ በበረሃ ውስጥ እንድታልፍ ይፈቅዳል። አንዳንዴ ፈጥኖ ይፈውሳል። አንዳንዴም እምነት የሚፈተን የረጅም ጊዜ ሂደት ውስጥ ያስገባሃል። ይህም እግዚአብሔርን በአንድ በኩል የሚያጽናና፣ በሌላ በኩል ደግሞ አጠራጣሪ ያደርገዋል። ምክንያቱም በሰው ልጅ አስተሳሰብና ፍላጎት መመራት አይፈልግም። በኢሳይያስ መጽሐፍ እንዲህ ይላል፣ ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ይለያል ይላል። በሌላ አነጋገር እግዚአብሔር እንደኛ አያስብም። እኛ አፍታዎችን እናያለን፣ እርሱ ግን ዘላለምን ያያል። እኛ ፈጥነን እፎይታ ማግኘት ላይ እናተኩራለን፣ እርሱ ግን የዘላለምን ለውጥ ያመጣል። ከዚህ የተነሳ መንገዱ ሊገመት የማይችል ይመስላል። ዮሴፍ ያ ጉድጓድ የእግዚአብሔር ዕቅድ አካል ይሆናል ብሎ አልጠበቀም። ሙሴም በበረሃ 40 ዓመት እንደሚቆይ አልገመተም። ማርያምም የእግዚአብሔር ቃል ከመከራና ከጥርጣሬ ጋር ይመጣል ብላ አላሰበችም። ነገር ግን ባልታሰበው መንገድ ሁሉ እግዚአብሔር ከነርሱ ጋር ነበር። ይሄ እጅግ ወሳኝ ነው። ምክንያቱም ብዙዎች እግዚአብሔር በጠበቁት መንገድ ሳይንቀሳቀስ ሲቀር እምነታቸው ደክሟል። አንድ ውጤት ጸልየዋል፣ አምላክ ግን ሌላ ፈቅዷል። ፈጣን ምላሽ ጠብቀዋል፣ እርሱ ግን ዝምታና ሂደትን መርጧል። ቀስ በቀስም እግዚአብሔር የታለ ብለው ይጠይቃሉ። አንዳንድ ጊዜ ችግሩ እግዚአብሔር ሥራውን ማቆሙ አይደለም፣ በጠበቁት መንገድ መስራቱ ብቻ ነው። እውነተኛ እምነት የሚመጣው ሁሉን ነገር ስትረዳ ሳይሆን መንገዱ ባዕድ ቢሆንም እንኳን ልቡ በጎ እንደሆነ ስታምን ነው። የእግዚአብሔር ያልታሰበ መንገድ ድንገተኛ አይደለም፣ ከኛ የላቀ ጥበብ ነው እንጂ። ለበጎ ብሎ የሚዘጋቸው በሮች አሉ፣ ለበጎ ብሎ የሚያዘገያቸው ነገሮች አሉ። በኋላ ላይ ታላቅ ዓላማን የሚያሳዩ አሰቃቂ ጊዜያት አሉ። ብዙ ጊዜ የእግዚአብሔር ታማኝነት የምትረዳው ወደ ኋላ መለስ ብለህ ስታይ ብቻ ነው። ነገሩ የግል ነው። አሁን በሕይወት ምንም ትርጉም የማይሰጡ ነገሮች ሊኖሩ ይችላሉ። ያልተመለሱ ጸሎቶች፣ ያልጠሩ መንገዶች እና ከጠበቅከው በተለየ መንገድ እየተከናወኑ ያሉ ሁኔታዎች። ግን ሚስጥሩ አምላክ የለም ብለህ አትሳሳት። እርሱ ልትገምተው የማትችለው አምላክ ነው። መጀመሪያውንና መጨረሻውን የሚያይ አምላክ ነው። መንገዱ ቢያደናግርህም እንኳን ባህሪው ግን አሁንም የታመነ ነው። እግዚአብሔር ሁሉንም ነገር እንዲያብራራልህ ቃል አልገባልንም። ነገር ግን በሁኔታዎች ውስጥ ታማኝ ሆኖ እንደሚኖር ቃል ገብቷል። አንዳንድ ጊዜ እጅግ ጥልቅ የሆነ እምነት መንገዱን ማወቅ ሲሳንን የእግዚአብሔርን ልብ ማመን እጅግ አስፈላጊና ወሳኝ ነው። ተባረኩ።